ሴት ልጅ ብቻዋን ብልግና ያደረገችና ሴት ለሴት ምክንያቱም ፕራይቬት ነገሪን እንዴት አድርጌ ልካለሁ። በጣም የምወደው ባሌ ነው እና ፎቶ አለኝ ልፖስት እዚህ ጋር ላድርግላችሁ አላግ ያስጠይቀኛል አላቅም። ስልክሽን ከስልኩ ላይ ነው ያገኘሁት ትላለች ማለት የሆነች ሴት ባልና ሚስት ልጅ ይዘው ምናልባት ስሙን ቀይሮ ተዋውቆኝ ከሆነ ብዬ ማነው ዳዊት አልኳት። ከዛ ነገር አላደርግም እኔ ክርስቲያን ነኝ፣ በዛ ላይ እንደዚህ አይነት ነገር በጣም ነው የምንጸየፈው። ትናንትና ኢሜል አድርጎልሽ ነበር አለችኝ እና እስቲ ለሷ ቺት እየተደረገች እንደሆነ ነው ጓደኛዬ ራሱ አዘነችና ወይ በእናትሽ እንትን በያት አረጋጊያት ምናምን አለችኝ ማለት ነው። እሺ ሄጄ ያው ተሳደብኩ ምናምን። ሰላም ውድ የዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በዩቲዩብ መልሰን ተከስተናል። ተፍተፍ እያለን ነው። እስቲ ሰብስክራይብ፣ ላይክ፣ ሼር ምናምን እያደረጋችሁ አበረታቱኝ። ዛሬ ግን ለእናንተ ለጥንቃቄ የሚሆን አሁን ላይ የተጀመረ የአበሻ ስካሚንግ ነገር እነግራችኋለሁ። እኔ ላይ የደረሰ ድጋሚ ደግሞ በጣም በተለያየ መንገድ ነው ያሉትና ሌላም ሰው ጋር ኢትዮጵያም እንደዚህ በብር ላኩ ምናምን ብለው ይሆናል። እሱን በሌላ ቪዲዮ ሰራላችኋለሁ። ኮሜንት ጻፉልኝ ከፈለጋችሁ እንድሰራላችሁ። የዛሬውን ግን አጠር መጠን አድርጌ ልነግራችሁ እሞክራለሁ። አብራችሁኝ ቆዩ። ሰብስክራይብ፣ ላይክ ምናምን እንዳይረሳሽ። ምንድነው የሆነው? ቴሌግራም እኔ ብዙ አልጠቀምምና ቴሌግራም ላይ ሀይ ተብሎ ሜሴጅ ተልኮልኛልና አላየሁትም፣ ቆይቷል ሜሴጁ። አጋጣሚ ስገባ እንዴ ቴሌግራምን ቼክ እያደረኩኝ እያለ አየሁኝ ሜሴጅ። ከዛ ሀይ ብዬ መለስኩኝ። ፕሮፋይሉን ገብቼ ሳይ ሴት ናት፣ የልጇ ፎቶ አለ ምናምን፣ በቃ ብቻ ቴሌግራም ነው። የሆነ ሰው በጣም ብዙ የሚፖስት አለ አይደል፣ ብዙ ፕሮፋይል ምናምን ፒክቸር ያላት እንደዛ አይነት ሰው ናት። ከዛ ሀይ ብዬ መለስኩኝ። ከዛ የሆነ ነገር ልጠይቅሽ ነበር አለችኝ። ከዛ ማነሽ አላወኩሽም አልኳት። ከዛ እናትኔም አላወኩሽም አለችኝ። ዳዊት የሚባል ሰው ታውቂያለሽ አለችኝ ማለት ነው። ማነው ዳዊት አልኳት። ከዛ በጣም የምወደው ባሌ ነው እና ስልክሽን ከስልኩ ላይ ነው ያገኘሁት ትላለች ማለት ነው። ከዛ ማለት ግራ ገባኝ። ምክንያቱም እኔ ብዙ ከስተመር ስላለኝ ኖርማሊ በጣም ብዙ ከስተመር ስላለኝ ለከስተመር ስልኬን ስለምሰጥ ምናልባት ለከስተመር ሰጥቼ ሊሆን ይችላል ብዬ አሰብኩኝ። ያው ሴልስ ስለሆንኩኝ ማለት ነውና አበሻ ከስተመር ብዙም የለም፣ ግን አንዳንዴ አበሻ ከስተመር ይመጣልና ምናልባት ስሙን ቀይሮ ተዋውቆኝ ከሆነ ብዬ እና በቃ ምን ነው ያረኳት በነገራችሁ ላይ በቃ የምርም የሆነ የውሸት ሳይሆን የመሰለኝ የምርም እንደዚህ አይነት ነገር ተፈጥሮባት ወይ በስተት ምናምን አላቅም፣ ብቻ እንደዛ ብቻ የምር ነው የመሰለኝ። እስቲ ፎቶ ላክልኝ አልኳት። ከዛ ፎቶ ላከችልኝ። ፎቶውን ስትልክልኝ የላከችልኝ ፎቶ የሆነች ሴት ባልና ሚስት ልጅ ይዘው፣ ሌላኛው ፎቶ ደግሞ እሱ ዳዊት የሚባለው ቁጭ ብሎ ህፃን ልጁን ይዞ እንደዚህ ላፕቶፕ ይዞ ማለት ነው። ፎቶ አለኝ ልፖስት እዚህ ጋር ላድርግላችሁ አላግ ያስጠይቀኛል አላቅም ብቻ ግን አጣርቼ አረጋላችኋለሁ ፎቶ ማለት ነው። ምናልባት ምክንያቱም ይመስለኝ እነዛም ቪክተም ናቸው ይመስለኛል። የራሳቸው ሰው በራሱ እንደዚህ በራሱ ፎቶ ተጠቅሞ ሰውን ሊያጭበረብር አይችልም። በእርግጠኝነት የነሱን ፎቶ ተጠቅመው ነው እነዚህ ሰዎች እንደዚህ ያረጉ ያሉት ማለት ነው። ከዛ ላከችልኝ ማለት ነው። ከዛ አየሁትና እኔ ጭራሽ አላቆም አይቼው ራሱ አላቅም፣ ምንም መልኩ አልመጣልኝም። አረ እናት እኔ አላቆም በስተት ይሆናል ምናምን ነገር ስላት አረዳሻለሁኝ እኮ ያው እኔ ላስጠንቅቀሽ ብዬ ነው ምናምን ነገር አለች። ላይክ አክት እያደረገች ያለችው እንዴት ነው እኔ እየደበኩለት ለሱ ማለት ነው። አውቄ ግን እየደበኩለት አብሬው ሆኜ ምናምን እየደበኩ እንደዛ አይነት ነገር ነው ያስመሰለችው ማለት ነው። ከዛ እኔ ራሴን ማብራራት ጀመርኩኝ ማለት ነው። አረ እኔ እንደዚህ አይነት ነገር ሲጀመር አልኳት ባቅ እንደዚህ እያወራሁኝ አሁን ላይ
ሚስትና ልጅ እንዳለው አውቄ እንትን ብል እነግርሻለሁኝ። ድጋሚ ደግሞ እኔ እያወኩኝ ደግሞ እንደዚህ አይነት ነገር አላደርግም። እኔ ክርስቲያን ነኝ። በዛ ላይ እንደዚህ አይነት ነገር በጣም ነው የምንጸየፈው። ትዳርና ልጅ ያለው ሰው ጋር ምናምን ብዬ በቃ እንትን ነው የምጽፈው። በቃ ፓራግራፍ ምን ያክል ሜሴጅ እንደምጽፍ ማለት ነው። ቮይስ ሁላ እያደረኩ የነበረ በቃ ራሴን ለማስረዳት ማለት ነውና በቃ እሷ ግን እንትን እያደረገችኝ ነው፣ ፑሽ እያደረገችኝ ነው ማለት ነው። የሆነ ከዛ እንደውም እናውራ አለችኝ፣ ልደውልልሽ እናውራ አለችኝ። ኦኬ ደውይልኝ እኔ ታይም አልኳት። ከዛ እሺ አለችና ግን አሁን ቤት ስላለሁኝ ነገ ልደውልልሽ አለችኝ። እሺ አልኳት። ከዛ ቆይታ በቴሌግራም ደወለች ማለት ነው። እኔ አልነበርኩም። ስመጣ ሳይ ሚስ ኮሉ እና ቴሌግራም ኮሊንግ አይሰራም አልኳት። ከዛ እኔ ምልሽ አለችኝ ትናንትና ኢሜል አርጎልሽ ነበር አለችኝ። ትናንትና ኢሜል አርጎልሽ ነበር በዚህ ኢሜል ብላ ኢሜል ላከችልኝ ማለት ነው። ዳዊት ምናምን የሚል ከዛ አየሁኝና ኢሜል ምናምን ቼክ አረ ምንም አይነት ኢሜል አልተደረገም። ምናልባት እኔ የሚመስለኝ እናት በስህተት ነው ወይ በቃላ ወይ ስልኬን ቢሆን እንትን ብሎ ላይክ ለመሸፋፈኛ ነገር እንደዛ ነገር ነው ያሰብኩት። እና ስቲል እሷ ቺት እየተደረገች እንደሆነ ነው እኔ ማስበው። ወይ ደግሞ እሷ በጣም በቃ ተጠራጣሪ ሚስት አይነት አርጌ ነው ያሰብኳትና ከሷ ጋር ሳወራ መጀመሪያ ላይ እንደዚህ ሆነ ሰው እንደዚህ እያለችኝ ነው ምናምን ብዬ ሳወራ ከሷ ጋር ከጓደኛዬ ጋር ቪዲዮ ኮል እያወራው በቴሌግራም ላፕቶፕ ላይ ነበር ከሷ ጋር ስንጻጻፍ የነበረውና ለጓደኛዬ ስነግራት እንትን አለችኝ። ጓደኛዬ ራሱ አዘነችና ወይ በእናትሽ እንትን በያት አረጋጊያት ምናምን አለችኝ ማለት ነው። ምክንያቱም አሁን እነሱ የተጠቀሙት ይሄ አሁን ትሬንዲ የሆነው የሴት ልጅ ጥቃት ምናምን አለ አይደለ? እሱን ነው አሁን እንትን ያረጉት። ምክንያቱም ሁሉም ሰው ይሄ ሴንሲቲቭ ፓርት ሆኗል። አሁን ስፔሻሊ ሴቶች ምናምን እንደዚህ ምናምን ነገር ሲባል እንትን እንሆናለን እኛ በቃላ ቶሎ እና ማለት ጭንቅላታቸው ማለት ነው በላይ ሳይኮሎጂካሊ እንዴት ማኒፕሌት እንደሚያደርጓችሁ ማለት ነው። ከዛ ምንድነው ረሳሁት። ምንድነው ያቋው ኢሜል። ከዛ ኢሜል አልተደረገልኝም ምናምን። ከዛ እኔ አለችኝ ለአንዴና ለመጨረሻ ጊዜ ልቤ ርፍ እንዴ የኢሜሉን ነገር አረጋግጭልኝ፣ ኢሜልሽን ስክሪንሾት አድርገሽ ላኪልኝ አለች። ከዛ እንዴ እኔ ኢሜልን ስክሪንሾት አድርጌ አልልክም፣ ምክንያቱም ፕራይቬት ነገሪን እንዴት አድርጌ ልካለሁ ብዬ አልኳትኝና ኢሜልን ገባውና በነገራችሁ ላይ በቃ ልቤ የሆነ ያህል ልልክ ነበር። ግን ከዛ አይቼ እንደዚህ ሴንት ምናምን ነገር አየሁኝ። ከዛ ምን እኔ ኢሜል ይሄ ፕሮሞሽን የሚላክለት ላይ ሳይሆን እኔ ይሄ አላ እናንተ የምትጻጻፉበት ምናምን እዛ ጋር ነው ሳይ የነበረው ማለት ነው ኖርማሊ ቻት። ከዛ እንትን ላከችልኝ፣ ስክሪንሾት ላከችልኝ። ከዛ ስክሪንሾቱ ምንድነው የፕሮሞሽን የሚላክበት ነው። ከዛ አየሁኝና የራሴን ኢሜል ገብቼ ገባው። የራሴን ኢሜል ገብቼ ሳይ ቴሌግራም ኦቲፒ ልኮልኛል፣ ሎጊን እንትን ፓስወርድ ማለት ነው። ከዛ እንዴ አልኩኝና ወዲያው ባነንኩ ስካመር እንደሆኑ ማለት ነው። ከዛ መልሼ ሄጄ ያው ተሳደብኩ ምናምን ከዛ እና ያው እኔ እውነት መስሎኝ ነበረ። እንኳንም እውነት ነው ለማንኛውም ስካመር ናቸው አውቄያለሁ ምናምን ነገር አልኳት ማለት ነው። ከዛ እንደዛ ስላት ምን ትልክልኛለች? ሴት ልጅ ብቻዋን ብልግና እያደረገችና ሴት ለሴት እንደዚህ አይነት ነገር ላከችልኝ ማለት ነው። ከዛ እሱን ሳይ ደነገጥኩኝ እና ብሎክ አረኳት ማለት ነው። በቃ እነዚህ ሰይጣኖች ናቸው በቃ አይደለ እንዴት እንትን እያደረጉ እንደሆነ ማለት ነው። ከዛ ብሎክ ሳደርጋት ወዲያው ቻታችንን ክሊር አደረገችው ማለት ነው። ያው እኔ ብሎክ ባላደርጋትና ስክሪን ሪከርድ ባረጋው አሪፍ ነበረ። ግን አለኝ ሼር ያደረኩት ለጓደኛዬ ሼር ያደረኩት ፎቶና የቴሌግራሜ ያው ኢሜል ላይ ተላከው እና የሆነ ኮንቨርሴሽናችንንም ስክሪንሾት አድርጌዋለሁ። አይ ዶንት ኖ ለምን እንደሆነ ብቻ አድርጌዋለሁ የሆነ ኮንቨርሴሽናችንን ማለት ነው። እና እንደዛ ሆኜ አለፍኩኝ እላችኋለሁ። ሻሽዋ ተበልቼ ነበረ። አሁን እኔ በቃ አለ አይደለ እንደዚህ አይነት ሴንሲቲቭ ኢሹ አምጥታብኝ
ጭንቅላቴን ተቆጣጥራ ከዛ በኋላ አረኔ ምን ራሴን ፕሩቭ ለማድረግ ማለት ነው ስክሪንሻቲንግ ግጥም አድርጌ ብልክ ኖሮ ቴሌግራሜን አርጎት ነበር። በርግጥ እኔ ቴሌግራሜ ላይ ምንም ይሄን ያህል ኢምፖርታንት የሆነ ነገር የለም። ይሄን ያህል ማለት ተጠቀምበትም አንድ ፕሮፋይል ነው ለስንትና ስንት አመት ራሱ ያለኝ። እንደዚህ ፕሮፋይል ምናምን ራሱ አልቀያየርም ቴሌግራሜ ላይ ማለት ነው። እና ባለፈው ሳምንት 2 ቀን ነው ምናምን ስቶሪ አድርጌያለሁኝ ቴሌግራም እና ግን እኔ የስራ ስልኬ ስለሆነ ብዙም ኮንፈርት አይሰጠኝም እንደ ስቶሪ ምናምን ማድረግ እና እንደዛ ሆኖ ከሸዋሸዋዎች ራሴን አምልጫለሁ። እናንተም እንድትጠነቀቁ ነው መነግራችሁ። አሁን ላይ በጣም ድሮ እኛ ያው እዚህ ስካመር እናውቃለን። በእንግሊዘኛ ነው እየደወሉ ወይ እንትንህን ምንድነው የትራፊክ ፋይናል ከፈልክም ምናምን እያሉ ነበረ እስካም ያደረጉት ህንዶቹ ማለት ነው። አሁን ላይ ግን ኢትዮጵያ በጣም በብዛት ነው ያሉት ክፍለ ሀገር ራሱ ማለት ነው። ክፍለ ሀገር ምናምን በጣም በቃ ተነስቶባቸዋልና ተጠንቀቁ እናንተ። አንዳንድ ጊዜ የሰዎች አሁን ይሄ እኔን ሲያወሩኝ የነበረው ቴሌግራም በእርግጠኝነት የነሱ ቴሌግራም አይደለም። የሆነ ሰው ቴሌግራም በእኔ መንገድ ሀክ አድርገው ነው እንጂ ሰው ይሄንን ሁሉ ታሪኩን አድርጎ እስካም አያረግምና እናንተም የሆነ ሰው የምታውቁት ሰው ሲያወራችሁ የሆነ ለየት ያለ ነገር ከሆነ የሆነ ነገር የምታደርጉ ከሆነ ምንም ነገር አታድርጉ። ሳታወሩ በስልክ ተደውላችሁ በድምጽ ሳታወሩ ምንም አይነት ነገር አታድርጉ። አሁን ላይ ያው ዲጂታል ወርልድ በጣም እየሆነ ስለሆነ እኛም ደግሞ ራሳችንን እንትን ማድረግ አለብን፣ መጠንቀቅ አለብን። አሁን ሌብነቱ ኦንላይን ሆኗል ማለት ነውና እንደዛ ሆነ እላችኋለሁ። እና እኔ እንደዚህ አይነት ነገር በአበሻ ለመጀመሪያ ጊዜ ነበር የሰማሁትና ግራ ገባኝ ማለት ነው። ከዛ በኋላ ለሰው ሳወራ ኧረ እኔም እኮ ምናምን ብዬ ደግሞ ሌላ ታሪክ ደግሞ ተነገረኝ ማለት ነው። ወንድሜን ደግሞ እንደዚህ ሞክረውት እንደነበረና እንደዛ ነው እላችኋለሁ። አበዛውባችሁ መሰለኝ እኔ እንጃ። ቻሉት እንግዲህ አመሰግናለሁ። በእናታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ብዙ ጥሩ ነገር እንማማርበታለን። በተረፈ ቻው፣ አመሰግናለሁ። ባይ